ሚስጥራዊ አደራ ጸሐፊ መልካሙ ስሜነ ተራኪ ጽጌ ማርያም ክፍል 10 የማኅበረ ሥላሴ ገዳም መግቢያውን እንደደረሰ ኤፍሬም ገብረ ጻድቅ የጠበቃቸው አቀባበል እጅግ አስገራሚ ነበር። በገዳሙ መግቢያ ላይ የነበሩት አረጋውያን ወጣቱ መነኮሳት ከመንገዳቸው ብዛት የተነሳ የቆሸሸ እግርን ለማጠብ መሽቀዳደም ጀመሩ። ይህን ድርጊት የማኅበረ ሥላሴ መነኮሳት የዘወትር መገለጫቸው ዋና ተግባራቸው ነው። ገዳማውያኑ ፍጹም በሆነ ትሕትና ፍቅር ውሃ እያመጡ እንኳን ደህና መጣችሁ የክርስቶስ እንግዶች እያሉ እግራቸው ያጥቧቸው ሁለቱም በአግራሞት እርስ በርስ ተለዩ። ኤፍሬም ግማሽ ዕድሜውን በገዳማውያን መካከል ያሳለፈ ቢሆንም የዚህ ገዳም አባቶች የትሕትና ጥግ እጅግ አስገረመው። ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር እንዳጠበ ሁሉ እኚህ አባቶች ክርስቶስ በትሕትና እየኖሩ ነው ብሎ በልቡ እያሰበ የሰው ወዳድነታቸው መንፈሳዊ ልዕልናቸው ነፍሱን ነካው። ገዳሙ እጅግ በጣም ሰፊና በጥቅጥቅ ደን የተከበበ ሲሆን ለመተማ በረሃ ልዩ ግርማ ሞገስ ሆኖታል። ዛፎቹ አጭር ቢሆኑ በውስጡ ብዙ የዱር እንስሳት ነፃነት ይርመሰመሳሉ። ከዚህም በላይ ጫካው የብዙ አባቶች መኖሪያ የበርካታ ምዕመናን የሶርያ ስፍራ ነው። ይህ ገዳም እጅግ ረጅም ዕድሜ ያለው ከመሆኑ የተነሳ በውስጡ በዋጋ የማይተመን በርካታ የብራና መጽሐፍ ጥንታዊ ቅርሶች የያዘ ገዳም ነው። ይሁን እንጂ በሱዳን መንበር ላይ መገኘቱ ቅርሶቹን ይበልጥ ለአደጋ ተጋላጭ አድርጎታል። ገዳሙ እንዴት ከውጭ ወራሪዎች አንዴ ደግሞ ከውስጥ ባንዳዎች ጋር እየታገለ ሃይማኖትና ታሪክን ቅርጽን ለመጠበቅ ለኢትዮጵያ እጅግ ትልቅ ዋጋ የከፈለ አሁንም እየከፈለ ያለ ገዳም ነው። ማታ ላይ ኤፍሬም በተሰጠው ማረፊያ ክፍል ላይ በኮቾሮው ውስጥ የደበቀው ምስጢራዊ መጽሐፍ እንደ ተራ ተንተርሶ ተኛ። የጉዞው ድካም የኃላፊነቱ ጭንቀትና የነገው ሐሳብ ተደማምረው ያለ እንቅልፍ ወሰደው። በነጋታው ማለዳ ተነስቶ አባ መዝገበ ስላሴ የሰጡት የፍጣሽ ወረቀት በእጁ ይዞ አባ ገብረ መስቀል የተባሉ መናኝ መነኩሴ ወጣ። አባ ገብረ መስቀል በቅጽል ስማቸው መንገደኛው መነኩሴ በመባል ይታወቃሉ። ትውልዳቸው በትግራይ ሀገረ አዲግራት በምትባል ሲሆን ገና በሰባት ዓመታቸው ከእናታቸው ጉያ ተለይተው ለአብነት ትምህርት ዕድሜያቸው ያሳለፉ ሊቅ ናቸው። ከውዳሴ ማርያም እስከ ዳዊት ከቅኔ እስከ መጽሐፍ ከድጓ እስከ ቅዳሴ በሚገባ የተማሩ ስድስት ምስል ያላቸው አራት አይና መናኝ አባ ገብረ መስቀል መንገደኛው መነኩሴ የሚለው የተሰጣቸው ይህን ያህል ጥልቅ እውቀት ይዘው ለምን አንድ ቦታ ወንበር ዘርግተው አያስተምሩም ተብሎ ሲጠየቁ እኔ እግር እስከሚያልቅ ድረስ የኢትዮጵያን ገዳማ እየዞር የምመለከት ታሪካችን ተጋድሏቸውን የምጽፍ ነኝ። ብዙ ዋጋ ከፍለው የደረሱ ገዳማት ዓለም እንዲያውቅልኝ የምተጋ ነኝ እንጂ አንድ ቦታ ተቀምጬ የማሳልፍ ሞኝ አይደለም ብለው በምና ለወጡ። በርግጥም አባ ገብረ መስቀል ያልሄዱበትን ያልረገጡ የኢትዮጵያ ገዳም የሚባል የለም። ማጋነን አይሆንም። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እድሜያቸውን በመዞር ያሳለፉ እውነተኛ መናኝ ናቸው።
ከአባ መዝገበ ስላሴ ጋርም የተዋወቁ በቅርቡ ክብረ ናዳ ማርያም ለመጎብኘት መጥተው በሰነበት ሰዓት ነበር። በእርግጥ ታሪካቸው ከ40 ዓመት በፊት ጊዮርጊስ ላይ ቅኔ ሲማሩ የነበረው የቅርብ ጓደኛቸው የቅኔ ተፎካካሪ ትስስር የነበራቸው ነበሩ። አባ ገብረ መስቀል ክብረ ደናግል ናዳ ማርያም ሲመጡ ግን አባ መዝገበ ስላሴ የገዳሙ መሆናቸው ጭራሽ አላወቁም ነበር። በቆይታቸው አባ መዝገበ ስላሴ የብቁ አባት ስለነበሩ አባ ገብረ መስቀል ብቃትና ደረጃ ስለተመለከቱ እንዲሁም በመላው ኢትዮጵያ የገዳማትን ስለሚያውቁ የተሻለ ቦታ ያኖሩታል ብለው በማሰብ መጽሐፍን ወደ እሳቸው ላኩት። ኤፍሬም የአባ መዝገበ ስላሴ ትእዛዝ መሰረት በሰወሬ ሳያወጣ በግዝታ በዝግታ ፈለግ ቀጠለ። ስለ አባ ገብረ መስቀል አባ ማዛ ጻድቅ ለኤፍሬም የሰጡት መግለጫ እንዲህ ነበር። አፍንጫቸው ዘልገግ ያለ እድሜያቸው ወደ 60 የተጠጋ ነጭ ጺማቸው ነጭ ጺማቸው መለያቸው የሆነ አበሾኮ የሰሌን አጉንታታ ቆብ ያጠለቁ ረዘም ያለ ጥቁር ቀሚስ ያዘወተሩ ከላይ ጠቆር ያለች ፎጣ የለበሱ የወይራ መስቀል በቀኝ እጃቸው የማይለይ ምንም አይነት ጫማ የማያደርጉ ቀይና ፊታቸው ከፊታቸው የማይጠፋ መነኩሴ ስታገኝ እንረዳ ማይ በላቸው ያኔ እንረዳ ካሉ አባ ገብረ መስቀል ናቸው። ካልመለሱ ሌላ ሰው ናቸው ማለት ነው። እንደገና ያለ ብለው ነበር። ኤፍሬም መጽሐፉን አውጥቶ በእጁ በያዘው ፍለጋ ጀመረ። ሳምንት ሆነ። ነገር ግን እልፍ መነኮሳት ባሉበት እጅግ ሰፊ ገዳም ውስጥ ማንም ሰው ሳይነግረው አባ ገብረ መስቀል ማግኘት እጅግ ከባድ ፈተና ሆነ። በመጨረሻ መፍትሄ ሲያጣ የአባን ትእዛዝ ጥሶ ለአንድ መነኮሳት አባ ገብረ መስቀል የሚባሉ ታውቃላችሁ እያለ መጠየቅ ጀመረ። ነገር ግን እሳቸው ለገዳሙ አዲስ እንደመሆናቸው ማንም የሚያውቃቸው ጠፋ። ይህንን በዓለም ላይ ወደር የሌለውን መጽሐፍ ይዞ የገዳሙን ጫካ ብቻውን መዞር ፍርሃትን ጣረበት። የፈራው ለራሱ ሕይወት ሳይሆን መጽሐፉ መንገድ ላይ ቢነጥቀኝ ብሎ ነው። ገዳሙ የሱዳን ድንበር አካባቢ እንደመሆኑና ጫካው በስፋት ወደር የሌለው ደገኛ ሽፍቶች ይኖሩበታል። በመሆኑ አንድ ቀን መጽሐፉን ለገብረ አደራ ሰጥቶ አባ ገብረ መስቀል ፍለጋ እንደ ልባድ ወጣ። ገብረ ጻድቅ ብቻውን ሲቀር ማሰላሰል ጀመረ። መቼ እኛ የተፈቀደልን ይልቅ የተከለከለን ነገር ማድረግ ይቀናል። ይሄ መጽሐፍ ምን አይነት መጽሐፍ ቢሆን ነው? ኤፍሬም እንጨነቀ። አባ መዝገበ ስላሴስ ቢሆኑ እዚህ ሱዳን ጫፍ ድረስ የላኩት ምን ምስጢር ቢኖረው እያለ ተጨነቀ። መጽሐፉን ከፍቶ ለማየት ከፍተኛ ተመኘ። በሌላ በኩል ዶክተር ሮቤል አባ ገብረ ሕይወት ዳንግላ ከተማ ደርሰው መኪናውን ሲከፍቱ አባ መዝገበ ስላሴ ከመኪናው የሉ። ጠባቂዎች እንቅልፍ ነበር። ዶክተር ሮቤል አይኖቹ ለብሰው አበደ፣ ተቃጠለ። አካሮ ሽጉጡን አውጥቶ ማን ነው የሰደደ ንገሩ እያለ ጮኸ።
ጠባቂዎች በድንጋጤ እርስ በርስ ተያዩ። ዶክተር ሮቤል ተማክረው አበምኔቱን የፈቱት መስሎ ስለታየው ያለምንም ርኅራኄ ግንባራቸውን ብሎ በደላት። ለቀሩት ግብረ አበሮቹ ሰው የማይደርስበት ጫካ ወስዶ ቅበሯቸው አዘዘ። አባ ገብረ ሕይወትን እንጂ ሲመለከቱ በቆሙበት ሂንታቸውን ለቀቁ። ዶክተር ሮቤል ወደ አባ ገብረ ሕይወት ዞር ብሎ በንዴት በአጭር ጊዜ ካላገኘህ የእናንተ ዕጣ ፈንታ ይህ ነው ብለው ጥለዋቸው ዳንግላ ወደ ተያዙለት ጉሻና ሆቴል አመራ። ጋሹና ሆቴል በዳንግላ ከተማ ውስጥ ካሉ ሆቴሎች አንዱ ሲሆን በጣም ምቹ ማረፊያ ከጥሩ መስተንግዶ የሚሰጥበት ሆቴል ነው። ምናልባት የዳንግላ ከሚሰዷቸው አንዳንድ ምክንያቶች ቢኖሩ ጋሽና ሆቴል አድሮ ሳታርፉ እንዳትወጡ እላቸዋለሁ። በጤና የግብርና ባለሙያዎች በሰናውን ስልጠናዎች ሲያዘጋጁ ጊዜ ማረፊያቸው ስብሰባ የሚካሄድበት እዚሁ ሆቴል ነው። ምክንያቱም አስተማሪ አዳራሽና ዘመናዊ መስተንግዶ ስላለው ዶክተር ሮቤል ወደ ተያዘለት ክፍል አራተኛ ወለል ላይ ወጥቶ እንደገባ በአልጋው ላይ ተዘረረ። ነገር ግን በእንቅልፍ ሳይዞር ሌሊት ሙሉ ጭንቀትና ሲያወጣ ሲያወርድ አደረ። በነጋታው ተመልሶ እንዲሄድ ችግር የሆነበት ሲፈልግ ሰነበት። በመጨረሻ ሳምንት በኋላ ሰኞ ጠዋት ጎህ ሳይቀድ 10 የታጠቁ ኃይሎች አስከትሎ ወደ ክብረ ደናግልና ዳማርያም ገዳም ተመለሰ። ሲደርስ አባ መዝገበ ስላሴ የጧት ኪዳናቸውን ጨርሰው ቤተ መቅደስ እየዘጉ ነበር። አባ መዝገበ ስላሴ በሰላም ፈገግ ብለው እንዴት አደርክ ልጄ አሉት። ዶክተር ሮቤል ግን ምንም የሰላምታ ምላሽ ሳይሰጥ በአስቸኳይ መነጋገር አለብን አለ ኮስተር ብሎ። አባ መዝገበ ስላሴ እሺ ብለው ቀጥታ ወደ ቤታቸው አመሩ። ቤቱን እንደደረሱ ዶክተር ሮቤል ንግግር ጀመረ። ይህ ኤፍሬም የተባለ ወንጀለኛ እንዲይዘው ትረዱኛላችሁ ወይስ ትረዱንም አላችሁ። አባ ረጋ ባለ ንግግራቸው ይህ ልጅ ምንድን ነው ያደረገው አሉ። ቆየት ያለ የብራና መጽሐፍ ሰርቆ ነው አንድ ዶክተር በንዴት ተንከተከተ እና ታዲያ አንተ ገዳም ቆርጦስ ተዘርፌያለሁ አስመልስልኝ ብሎ ነው ወይንስ ሀገረ ስብከቱ ቅርስ አስመልስ የሚል ኃላፊነት ሰጥቶህ ነው አሉ አባ መዝገበ ስላሴ ቀና ብለው። ዶክተር ሮቤል አባን ድርቅና ሲመለከት ይበልጥ ተበሳጨ። አባ ትናንት በእርሶ ምክንያት ሁለቱ አጥቷል። አሁን ደግሞ እርሶ የሚሰወር ከሆነ ደግሞ ብዙ በእርሶ ያልቃል ብሎ ዛት። አባ መዝገበ ስላሴ ግን ንቅንቅ ሳይሉ ቅድሚያ ጥያቄ አንተ ገዳሙ መጽሐፍ ተዘርፌያለሁ አስመልስልኝ ብሎ ወይንስ ሀገረ ስብከቱ ኃላፊነት ሰጥቶ አሉት በድጋሚ። ይህ ጥያቄ በእርሶ አይመለከትም። አሁን ልጁ አለበትኛል ወይስ ሌላ ነገር ውስጥ እንግባ አለ ዶክተር ሮቤል ድምፁን ከፍ አድርጎ። ደስ ያላችሁ ማድረግ ትችላላችሁ። አሁን ልጁ ሆነ መጽሐፍ ርቀው ሂደዋል። ምን አለ ሮቤል ደንግጦ። አዎ ርቆ ሄዷል አሉ አባ መዝገበ ስላሴ በድፍረት። እሺ ወዴት ነው አለ ዶክተር እግር ወደ መራቸው አባታቸው የሄዱበትን መናገር አልፈልጉም ማለት ነው አለ ዶክተር ላይ እየተቆጠነጠ አንዴ ብቁ አንዴ ብድግ እያለ አንዴ ሰማይ ምድር እየተመለከተ ምን አይነት እርምጃ በወስድ እውነቱ የሚናገሩ እያለ ማሰብ ከገዳም ቆሮንቶስ ሲቀጥል የነበረው አባ ገብረ ሕይወት እንዲህ አባ ከወልጁ መጽሐፍ ወዴት እንደሄደ ይናገሩ አለበለዚያ በእርሶ በገዳማውያን ላይ የክፋት ነገር ሊደርስ ይችላል አሉ። አባ መዝገበ ስላሴ ይህንን ሲሰሙ
የቁጣ እሳት በፊታቸው ነደደ። ገጻቸው በንዴት ተለወጠ። ድምፃቸው እንደ ነጎድጓድ አጩኸው እንዲህ አሉ። ይሁዳ ቁራጭ የይሁዳ ቁራጭ ሰው መነኩሴ አፍርተን ነው እኮ ሀገራችን ሰላሟን ያጣችው። እንደርሆ ያለው አምላኬ የሃይማኖት አባት ይዘን ትውልድኝ ይጠላልና ይልቀንም የሆነ ቤተ መቅደስ ቁማችሁ ከመንፈስ ቅዱስ ይልቅ የባዕዳን ስለምትሰበኩ የቤተ ክርስቲያን የተዳፈራችሁ እንደርሱ አይነት የይሁዳ ዘር ነው ሀገራችንና ክብራችን ማንነታችን የተዘረፈውን ሆዳችሁ የማያውቁ ወስቋላ እያላባ ገብረ ሕይወት በመሪር ቀሳቀሳቸው። በመካከላቸው ጣልቃ ገባና መጽሐፉና የት እንዳገኙኛል አይነግሩም ሲል ጠየቀ። እሺ መጽሐፍ ብትገህን እናደርገው ነው እንዲህ የምትሟገተው ብለው ጠየቋት። ዶክተር ሮቤል በኩራት መጽሐፉ ከውጭ የመጡ ሳይንቲስቶች ጋር ትርጉሙን አጥንተን ሀገርን እንወጣለን አለ። አባ መዝገበ ስላሴ በሐዘን ራሳቸውን ነቀነቁ። አሁን ቢሆን ባትተማመኑ ከውጭ ሀገራት የምትቀይሩ ለመሆኑ መጽሐፍ ሀገር ሰው እንዴ? መጽሐፍቱ የተጻፉ ኢትዮጵያውያን ሊቃውንት ቅዱሳን ናቸው። እናንተ ግን የራሳችሁን ጥበብ ስለማትረዱት የውጭ ሀገር ሰዎች መጥተው እኛ እንስራላችሁ እኛን ተርጉላችሁ ይሏቸው። እናንተና መሰሎቻችሁ በገንዘብና በስልጣን ተደልላችሁ ለሺህ ዘመናት የተጠበቀውን የሀገር አልፋችሁ ትሰጣላችሁ፣ ታዘርፋላችሁ አሉ። ዶክተር ሮቤል ተሸሽጎ እንዲህ አላቸው። እናንተ እኮ ናችሁ ሀገር ወደ ኋላ ያስቀራል። የድሮ አባቶች ጥበብን እውቀትን ሁሉ በዋሸራና ገዳማቱ ቀብራችሁ ለሕዝብ እንዳይደርስ አድርጋችሁ አሁን እኛ ስልጣን እናመጣ ይበልጥ ትሆናላችሁ ብሎ የዛሬዎቹን አባቶችን ወቀሰ። አባ መዝገበ ስላሴ በንዴት ጣታቸውን እየቀሰሩ ምን አገባ እናንተ የገዳማውያን አባቶች የሚደብቁት የገዳም አባቶች ናቸው። የእናንተ ጻፋችሁ ድረስ መቃወስም መወቀስም መጠቀስም አትችሉ። ማንም ፖለቲከኛ ማንም እምነት የለሽ ፕሮፓጋንዳ የገዳማን አባቶች ጥበብን በቀሩ እያለ አፉን እንዳይከፍት የጻፈው ራሱ ሆነ ድረስ መደበቅ መብቱ አለው። መጀመሪያ ጻፈው አላቸው። ከጻፋችሁ በኋላ ደግሞ ለምን ትቀብራላችሁ? አለ ዶክተር ሮቤል። አባ መዝገበ ስላሴ ምንም እንኳን የተዳፈነ እንደሆነ ቢያውቁትም ጥያቄው መልስ እንዲህ እኛ ይህንን የምናደርግ ምክንያት ነው። ሀገር የሚወድ ለታሪክ ለሃይማኖት እውነተኛ ትውልድ ሲመጣ ያኔ ከተደበቀበት መጽሐፍ ይወጣል። የዛሬው ትውልድ ግን ከምዕራባውያን ቋንቋ ርካሽ ብቻ የተከተለ ስጋውን እንጂ ነፍሱን የማያውቅ ትውልድ ነው። ስለዚህ ለረከሰ ቅዱስ ጥበብ አይገቡም። እናንተ ኋላ ቀር ትሆናላችሁ። ነገር ግን መላው አውሮፓ አጀንዳ ነድፎ ሚሊዮን ዶላሮች በጀት መድቦ የእኛን መጽሐፍ ለመዝረፍ እውቀታቸውን ለመስረቅ ሌሊት ከቀን ይራራጣሉ። እኛ ኋላ ቀር እያሉ እነሱ ግን የእኛን ጥበብ ተጠቅመው ዓለምን ይገዛሉ። አየህ የእነሱን ሴራ አንተ አንድ ጆሮ ዘግተህ መቼም አትረድ ብለው የውጮቹን ድብቅ አልጋለጡት። ዶክተር ሮቤል በክርክር ማሸነፍ ሲረዳ የጭካኔውን ጥግ ላይ የኤፍሬም መጽሐፍ አድራሻውን አይደል አለ። በውጭ ከነበሩ ትእዛዝ ሁሉም ምንም የማያውቁ ወጣት አስገብቶ አባ መዝገበ ስላሴ ፊት አቆማቸው። እንግዲህ የኔ መነኮሳት ሕይወት በእርሶችን አለ ዶክተር የብረቱን ሽጉጡ ከኪሱ እያወጣ አባ ሁለቱን አይዟችሁ የትንፋሽ ፈተና ነው አሏቸው። ይህ ትንሽ ፈተና ናቸው አሏቸው። ዶክተር ሮቤል እሱን እናያለን አለና ያለምንም ርኅራኄ የአንዱን መነኩሴ
በእጅ የጣቱን ጥፍር በቁጠት ቆንጥጦ ነቀለ። መነኩሴው ከባድ የስቃይ ህመም ችሎ ከጳውሎስ ብርታት የሰብ አምላክ ለእኛ ብርታቱን ስጠን አለ። ታዛዦች የሁለቱን የመነኮሳት ልብስ ገፈው በገመድ አሰቃቂውን በዱላ በብረት መደብደቢያ ጀመሩ። የንጹሐን መነኮሳት ደም እንደ ውሃ መሬት ላይ ፈሰሰ። ቆዳቸው ተላለጠ፣ አጥንታቸው እስኪታይ ድረስ ዘግናኝ ስቃይን አደረሱባቸው። መነኮሳቱ የፊታቸው ፈገግታ ሳይጠፋ ስቃይን ተቀበሉ ጀመር። አባ መዝገበ ሥላሴ የገዛ ልጆቻቸው መከራ ማየት አልቻሉም። ልባቸው ክፉና እንባቸው በጉንጫቸው ላይ ፈሰሰ። እነ ኤፍሬም ምናልባት እስካሁን አባ ገብረ ጋር ተገናኝ ይሆናል ብለው ስላሰቡ በቃት ይበቃቸው ከባድ ሐዘን ልጁና መጽሐፉ ያሉት ጎንደር ማህበረ ሥላሴ ገዳም ብለው ተናዘዙ። ዶክተር የፈለገው መረጃ እንዳገኘ መነኮሳትን ከሰዎቹ ጋር ወጣ። የነበረውን ቁጣ ሀሳቡ ወደ ጎንደር ማዞር ሳያድር መኪናቸውን አስነስተው መጽሐፍቱን ለመቀማት ወደ ማህበረ ሥላሴ አንድነት ገዳም ከፍተኛ ከነፍ ክፍል 10 ይቀጥላል። ለቻናላችን አዲስ የሆናችሁ ሰብስክራይብ ቤተሰብ ይሁኑ። ወደፊት የምንለቃቸው መንፈሳዊ የሆኑ ድርሰቶች እንዲደርሱ የደወል ምልክት የሁሉ ጊዜ ቤተሰባችን ይሁኑ። ሚስጥራዊ አደራ